በሎሚ እምነታቸው የጨጓራ በሽታንና የውስጥ ደዌን የሚፈውሱ፣ በማዕጠንታቸው የወረርሽኝ በሽታንና አጋንንትን የሚያርቁ፣ ጌታችን በጸሎት የተማጸነኝን ይፈትኑት ዘንድ አጋንንትን በላዩ ላይ አላሰለጥናቸውም፣ ስምህን የጠራ መታሰቢያህን ያደረገ ገድልህን የጻፈ ያነበበ የሰማ ከአምስቱ መቅሰፍቶች ማለትም ከመብረቅ፣ ከቸነፈር፣ ከረሃብ፣ ከወረርሽኝና በእሳት ከመቃጠል ሰውረዋለሁ፣ ስሙንም በሕይወት መጽሐፍ ጽፈዋለሁ ብሎ ቃል ኪዳንን የሰጣቸው ታላቁ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ዛሬ ግንቦት 26 ቀን ዓመታዊ የልደት በዓላቸው ነው። ጻድቁ አቡነ ሀብተ ማርያም ከአቡነ ሳሙኤል ዘደብረ ወገግ የምንኩስና ሕይወትን ተምረው በአቡነ መልከ ጼዴቅ ዘሚዳ እጅ መንኩሰዋል። በባህር ውስጥ ገብተው 150ውን መዝሙረ ዳዊት እየጸለዩ ይሰግዱ ነበር። 40 ቀንም እየጾሙ ቅጠልን ይመገቡ ነበር። ጌታችንም ተገልጦ ከመነኮሳት አብልጬ ስለወደድኩህ በእናቴ በማርያም ንጽሕና አተምኩህ ብሏቸዋል። አራቱን ወንጌላት ዕለት ዕለት ስለጸለዩም የብርሃንና የእሳት ሰረገላን ሰጥቷቸዋል። በጸሎታቸው አጋንንትን ምድር ተከፍታ እንድትውጣቸው አድርገዋል። ታላቁ ጻድቅ አቡነ ተክለ ሃይማኖትም ስታርፍ አጽምህ በሀገሬ በደብረ ሊባኖስ ከተቀበረልኝ ሀገሬ ከታዘዙባት ከአምስቱ መቅሰፍቶች ትድናለች ብለው ለምኗቸው ሲያርፉ በደብረ ሊባኖስ ገዳም ተቀብረዋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።